ዶናልድ ትራምፕ ያጋሩት ቪዲዮ ቁጣን ቀስቅሷል። ፕሬዚዳንት ዶናልድ ትራምፕ የቀድሞውን ፕሬዚዳንት ባራክ ኦባማን እና የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን በኤአይ በተቀነባበረ ቪዲዮ በዝንጀሮ ሰውነት ላይ ከአንገት በላይ አስቀምጠው የሚያሳይ ቪዲዮ በማህበራዊ ገጻቸው ላይ ማጋራታቸውን ተከትሎ ከፍተኛ ትችት እያስተናገዱ ይገኛሉ። ዋይት ሀውስ የቀረበበትን ቅሬታ ድርጊቱ ፕሬዚዳንቱ የፖለቲካ እቅዳቸው ለመተቸት የሚጠቀሙበት የፌዝ መንገድ እንደሆነ ገልጾ ቁጣው የተጋነነ ነው ሲል አስታውቋል። በ2020 የአሜሪካ ፕሬዚዳንታዊ ምርጫ እቅድ በተደጋጋሚ ድምፅ ተጨበርብሯል የሚል ክስ ሲያሰሙ ቆይቷል። ለዚህም በተደጋጋሚ ባራክ ኦባማን ሲወቅሱ ይደመጣሉ። የዲሞክራቲክ ፓርቲ አባላትና የሰብአዊ መብቶች ተሟጋቾች ድርጊቱን አሳፋሪና ግልጽ ዘረኝነት በማለት እያወገዙት ይገኛሉ። በመሆኑም ከፍተኛ ቁጣ ያስነሳው የፕሬዝዳንት ትራምፕ ቪዲዮ ከማህበራዊ ሚዲያ ትስስር ገጻቸው ላይ ወርዷል። ቪዲዮ በሁለቱም የፖለቲካ ወገኖች ሪፐብሊካንና ዲሞክራቲክ ጠንካራ ወቀሳ ቀርቦበታል። ዋይት ሀውስ ቀድሞ ቁጣው የተጋነነ ነው ሲል ገልጾ የነበረ ቢሆንም ቆይቶ ግን ቪዲዮ በስህተት በሰራተኞች አማካኝነት የተፈጠረ መሆኑን ገልጸዋል። የሻዕቢያ መንግስት የህዝብ ጠላት መሆኑን በተግባር አሳይቷል። የትግራይ ክልል ነዋሪዎች አቤቱታ እና ድምፅ የሻዕቢያ መንግስት የህዝብ ጠላት መሆኑን በተግባር በሚገለጡ ድርጊቶች አሳይቷል ሲሉ በትግራይ ክልል ኢዜአ ያነጋገራቸው የተለያዩ የከተማ ነዋሪዎች ገለጹ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ከኤርትራ መንግስት ጋር የተፈጠረው አለመግባባት መነሻው በሰሜኑ ጦርነት ወቅት የኢትዮጵያ መከላከያ ሰራዊት ሽሬን ሲቆጣጠር የኤርትራ ጦር ተከትሎ በመግባት የግለሰቦችን ቤቶች እና ፎቆች ማፍረስ ሲጀምር መሆኑን መግለጻቸው ይታወሳል። በአድዋና በአዲግራት ከተሞች ፋብሪካዎችን በመዝረፍና ነቃቅሎ በመጫን እንዲሁም በአክሱም ወጣቶች ላይ የፈጸመው ግድያ ከኢትዮጵያ መንግስት ጋር ከፍተኛ ጸብ ውስጥ ሊያስገባው ችሏልም ብለዋል። ከዚሁም ጋር በተገናኘ በሽረ በአክሱምና በመቀሌ ከተሞች የኢዜአ ሪፖርተር ተዘዋውሮ ያነጋገራቸው ነዋሪዎች በሻዕቢያ የሚመራው የኤርትራ መንግስት የህዝብ ጠላት መሆኑን በተግባር በሚገለጹ ድርጊቶች አሳይቷል ሲሉ ተናግረዋል። የሽረ እንዳስላሴ ከተማ ነዋሪ ወይዘሮ ራህዋ አለማየሁ በሰሜኑ ጦርነት ወቅት የሻዕቢያ ወታደሮች ከሽራሮ ከተማ እስከ መቀለ ዙሪያ በንጹሃን ላይ ግድያና ዘረፋን ጨምሮ አረመናዊ ተግባር መፈጸማቸውን አስታውቀዋል። በተለይም በከተሞች በፋብሪካዎችና በተለያዩ የህዝብ ሀብቶችን ነቃቅሎ በመጫን የሀገርና የህዝብን ሀብትን ንብረትን በይፋ ዘርፏል ብለዋል። በመሆኑም የሻዕቢያ መንግስት የኢትዮጵያን እድገት የማይሻ የህዝብ ጠላት በመሆን ከሰላም ይልቅ አለመረጋጋትን ከእድገት ይልቅ ድህነት የሚሻ ስለመሆኑ አንስተዋል። የአክሱም ከተማ ነዋሪ መምህር አብርሃም ተመስገን በሰሜኑ ጦርነት ወቅት የኤርትራ ወታደሮች በትግራይ ክልል ከተሞች በሰዎችና በንብረት ላይ አስነዋሪ ተግባራት መፈጸማቸውን ገልጸዋል። ከዚሁ ጋር በተገናኘ ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላት የሰጡት ማብራሪያም በተግባር ታይቶ ያለፈ እውነታ ነው ብለዋል። በመቀሌ ዙሪያ እንደርታ ወረዳ በመሰቦ የገጠር ቀበሌ ነዋሪ አርሶ አደር መላኩ በርህ በሰሜኑ ጦርነት ወቅት የኤርትራ ሰራዊት ቤት ንብረቶችን፣ ምርትና እንስሳቶችን ጨምሮ ዘርፈው ስለመውሰዳቸው አስታውቀዋል። በዚሁም በርካታ የአካባቢው አርሶ አደሮች ችግር ላይ መውደቃቸውን ገልጸው ለመከላከል ጥረት ያደረጉትም ያለ ርህራሄ ግድያ ስለመፈጸማቸው አንስተዋል። በመሆኑም የኤርትራ መንግስት መቼም ቢሆን ለኢትዮጵያ ህዝብና መንግስት መልካም የማያስብ የጥፋትና የውድቀት ዓላማ ሰንቆ የሚሰራ መሆኑን አስተያየት ሰጪዎች ተናግረዋል።